ሰላም ጤና ይስጥልኝ ፋሚሊ እንዴት ናችሁ? ዛሬ እንግዲህ ያው በተደጋጋሚ በተጠየኩትኝ ጥያቄ እንዴት አድርገን ነው ልጆቻችንን መልሰን ወደ ከሆስትነት ወደ ኤጀንትነት መቀየር የምንችለው? ምክንያቱም ደጋግመው እነሱ ሪኩዌስት በሚጠይቁበት ሰዓት ለ30 ቀን እያለ እየያዘብን ነው ብላችሁ ለተቸገራችሁ ኤጀንቶች ነው። ያው በእንደዚህ መሰረት መጠየቅ እንችላለን። መጀመሪያ ፕሮፋይላችን ላይ እንገባለን። ፕሮፋይላችንን ከገባን በኋላ እዚህ ጋር ሄልፕ የሚል አለ። እዚህ ጋር ሄልፕ የሚል አለ። እዚህ ጋር እንደምታዩት ሄልፕ የምትላለች። ሄልፕ ላይ ከገባን በኋላ ሜሴጅ ፊድባክ የሚል አለ። ሜሴጅ ፊድባክ ላይ እንገባለን። ሜሴጅ ፊድባክ ላይ እንገባለን። ከገባን በኋላ ምን እናደርጋለን? ቢዝነስ ኮምፓሬሽን የሚለው ላይ እንገባለን። በመቀጠል እዚህ ጋር ኤጀንሲ ኤንድ ሆስት የሚላል ኤጀንሲ ኤንድ ሆስት የሚለውን ሰሌክት እናደርግለታለን ማለት ነው። ይህንን ሰሌክት እናደርግለታለን። ይህን የስ ብለን እናልፈውና እዚህ ጋር ኤሪያ ኮድ የሚላችሁ ኤሪያ 250 ፕላስ 251 ትሉና ስልክ ቁጥራችሁን ታስገባላችሁ ማለት ነው። 251 ብላችሁ 9 ብላችሁ ከዛም በኋላ ያላችሁን ቁጥር ታስገባላችሁ ማለት ነው። ይህንን ካስገባችሁ በኋላ የቴሌግራም ኦር ዋትሳፕ ስለሚል ይህን ታስገባላችሁ። በመቀጠል ዲስክሪፕሽን ቦርዷ ላይ ይህን ጽሁፍ በማስገባት ተስማምቻለሁ፣ ለመልቀቅ ተስማምቻለሁ እና ከኔ ጋር እንዲወጣ እርዱኝ አይነት ነገር ነው እና ስለዚህ አሁን እዚህ ኮከብ ያረኩበት ቦታ ላይ የማንን አይዲ ትሞላላችሁ? የዛ ሰው የምትለቁትን ሰው አይዲ ትሞላላችሁ። አሁን ለምሳሌ እኔ ሆስት ነኝ፣ ደጋግሜ ሪኩዌስት ጠይቄ ይዞብኛል ማለት ነው። ለ30 ቀን ብሎኛል። ስለዚህ ይሄንን ታጠፏትና ቺን አጥፍታችኋት አሁን ለምሳሌ የኔን አይዲ እዚህ ጋር እናስገባለን። ልክ በእንደዚህ አይነት መልኩ አይዲያችንን ካስገባን በኋላ ሰሚት እንለዋለን ማለት ነው። ከቻላችሁ እዚህ ጋር የሚታየው የፕሮፋይል ማለት ነው። ፕሮፋይሉን ስክሪንሻት አድርገው ከላኩላችሁ ስክሪንሻቱንም እዚህ ጋር አንድ ላይ አታች ማድረግ ትችላላችሁ። አታችን ባታረጉት ከዚህ በኋላ ሰሚት ነው የምትሉት። ሰሚት አድርጋችሁ መጨረስ ነው ማለት ነው። ሰሚት አድርጋችሁ መጨረስ ነው። ሰሚት ማለት እዚች ጋር እንደምታዩት እቺ ያለች እቺን ሰሚት እንላታለን። ከዛም በኋላ በ24 ሰዓት ውስጥ ይለቅላችኋል ማለት ነው። በ24 ሰዓት ውስጥ ይለቅላችኋል። ሌላ ጥያቄ ካላችሁ ያልገባችሁ ወይም ግልጽ ያልሆነ ነገር ካለ ጥያቄ መጠየቅ ይቻላል። እቺን ጽሁፍ የኔ ያው ቴሌግራም ቻናሌ ላይ አስቀምጥላችኋለሁ። እቺን ጽሁፍ ቴሌግራም ቻናሌ ላይ አስቀምጥላችኋለሁ። ጥያቄ ካላችሁ መጠየቅ ይቻላል። ቴንክ ዩ